አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎታችን። ሰላም አድማጮች እንዴት ቆያችሁ? ዘወትር በዚህን ሰዓት በየ15 ቀኑ የሚደመጠው የአውደ ኤሌክትሪክ የሬዲዮ ፕሮግራማችን ተጀምሯል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሚያቀርቡላችሁ በዛሬው መሰናዷችን የኢትዮጵያ ኤሌክትሪክ አገልግሎት የድሬዳዋ ሪጅን በልዩ የኢኮኖሚ ዞንና በአፍሪካ ነጻ የንግድ ቀጣና የተሰማሩ ከፍተኛ የኃይል ተጠቃሚ ኢንዱስትሪዎች የሚያስፈልጋቸውን የኤሌክትሪክ ኃይል ከማቅረብ አንጻር እየተሰሩ ያሉ ስራዎችን እንቃኛለን። ብታውቁት ስንልም ከዚሁ ርዕሰ ጉዳይ ጋር አያይዘን ያሰናዳንላችሁ ቅንብር አለን። አድማጮች በቆይታችን የተመረጡ የተቋሙ ሰሞነኛ መረጃዎችና የዜማ ግብዣም ተካተዋል። አሁን በቀጥታ ወደ ሰሞነኛ ወሬዎቻችን እናቀናለን። ብሩክ ድንቁ ይጠብቃችኋል። የኤሌክትሪክ ኃይልና መሰረተ ልማት ስርቆትን ለመከላከል ሁሉም ኢትዮጵያዊ ያገባኛል ማለት እንዳለበት ተገልጿል። የኢትዮጵያ ኤሌክትሪክ አገልግሎት በ2018 4 ወራት በተፈጸሙ የኤሌክትሪክ መሰረተ ልማትና የኃይል ስርቆቶች ዙሪያ ጋዜጣዊ መግለጫ ሰጥቷል። የሚወድመውና የሚሰረቀው የኤሌክትሪክ መሰረተ ልማትና የኤሌክትሪክ ኃይል በቀጥታ የሚሆን በተዘዋዋሪ የእያንዳንዱን ዜጋ የግል አኗኗር የሚጎዳና የሀገር ኢኮኖሚ እድገትን የሚያቀጭጭ መሆኑን መገንዘብ እንደሚያስፈልግ በጋዜጣዊ መግለጫው ተጠቁሟል። በ2018 በጀት ዓመት 4 ወራት በኤሌክትሪክ መሰረተ ልማትና በኃይል ስርቆት ውድመት ከ143 ሚሊዮን ብር በላይ ጉዳት መድረሱን የተቋሙ ኮሚኒኬሽን ስራ አስፈጻሚ አቶ አንዋር አብራር በጋዜጣዊ መግለጫው ወቅት ገልጸዋል። አክለውም እየደረሰ ያለው ስርቆት ከግለሰብና ከተቋም አልፎ በሀገር ኢኮኖሚ ላይ ከፍተኛ ጫና እያሳደረ በመሆኑ ሁሉም ኢትዮጵያዊ እኔም ያገባኛል ብሎ ሊከላከለው ይገባል ብለዋል። የተቋሙ የሕግና ስነ ምግባር ስራ አስፈጻሚ አቶ አበበ ተስፋ በበኩላቸው የመሰረተ ልማትና የኃይል ስርቆትን ለመከላከል የሚያግዙ ሕጎች መኖራቸውን ጠቅሰው የሕግ ክፍተት ሳይሆን በማስፈጸም በኩል ያሉ ክፍተቶች መኖራቸውን አንስተዋል። አያይዘውም የመሰረተ ልማትና የኃይል ስርቆት ለኃይል መቆራረጥ አንዱ ምክንያት በመሆኑ ህብረተሰቡ የተቋሙን መለያ ያላደረገ አካል የኤሌክትሪክ መሰረተ ልማትን ሲነካካ ሲመለከት ለጸጥታ አካላት ጥቆማ በማድረግ እንዲተባበር ጠይቀዋል። የተቋሙ የማርኬቲንግ ሽያጭና ደንበኞች አገልግሎት ኤክስኪዩቲቭ ዳይሬክተር አቶ ብርሃኑ ልጅራ በበኩላቸው የኃይል ስርቆትን ለመከላከል በተቋሙ አስተማሪ የቅጣት እርከኖችን ያካተተ መመሪያ መዘጋጀቱን ተናግረዋል። በመመሪያው መሰረት የኃይል ስርቆት የፈጸመ ደንበኛ ከብር 20 ሺህ እስከ 100 ሺህ የሚደርስ ቅጣት እንደሚቀጣ ገልጸው ተጨማሪ ስርቆት ሲፈጸም ቅጣቱ እጥፍ እየሆነ እንደሚቀጥል አስረድተዋል። ከተቋሙ ሰራተኞች ውጪ ስርቆት የጠቆሙ አካላት የቅጣቱ 25 በመቶ የሚከፈላቸው መሆኑንም ገልጸዋል። በተያያዘ መረጃ በኃይልና በኤሌክትሪክ መሰረተ ልማቶች ላይ እየተፈጸመ ያለው ተደጋጋሚ ስርቆትና ውድመትን ለመከላከል የህብረተሰብ የነቃ ተሳትፎ ወሳኝ መሆኑም ተመላክቷል። የኢትዮጵያ ኤሌክትሪክ አገልግሎት ለቅድመ ክፍያ አገልግሎት ተጠቃሚ ደንበኞች የሚሰጠውን አገልግሎት ይበልጥ ተደራሽ ለማድረግ በአራዳ ክፍለ ከተማ የአዲስ መሶብ የአንድ ማዕከል አገልግሎት ውስጥ የቅድመ ክፍያ አገልግሎት መስጠት ጀምሯል። ተቋሙ በአራዳ ክፍለ ከተማ ግቢ ውስጥ ከሚሰጠው የቅድመ ክፍያ አገልግሎት በተጨማሪ በቦሌ ክፍለ ከተማ ግቢ ውስጥ በተጀመረው አዲስ መሶብ የአንድ ማዕከል አገልግሎት ውስጥም የቅድመ ክፍያ አገልግሎት መስጠት ጀምሯል። በአራዳ ክፍለ ከተማ አዲስ መሶብ የአንድ ማዕከል የሚሰጠው የቅድመ ክፍያ አገልግሎት ዘወትር ከሰኞ እስከ ቅዳሜ ከጠዋቱ 2 ሰዓት ከ30 እስከ ምሽቱ 1 ሰዓት ከ30 እየተሰጠ ይገኛል። በተመሳሳይ በቦሌ ክፍለ ከተማ ግቢ ውስጥ የተጀመረው የአዲስ መሶብ የአንድ ማዕከል የቅድመ ክፍያ አገልግሎትም ዘወትር ከሰኞ እስከ ቅዳሜ ከጠዋቱ 2 ሰዓት ከ30 እስከ ምሽቱ 11 ሰዓት ድረስ እየተሰጠ ይገኛል። ስለሆነም የቅድመ ክፍያ አገልግሎት ተጠቃሚ ደንበኞች ተቋሙ ከከፈታቸው የቅድመ ክፍያ አገልግሎት መስጫ ማዕከላት በተጨማሪ በአዲስ መሶብ የአንድ ማዕከል አገልግሎት ስር በተከፈቱ ማዕከላት አገልግሎቱን ማግኘት የምትችሉ መሆኑን ተቋሙ ያሳውቃል።
የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በትብብር የሚያቀርቡላችሁ አውደ ኤሌክትሪክ ፕሮግራማችን መደመጡን ቀጥሏል። ወደ አብይ ጉዳያችን እንሻገር። የኤሌክትሪክ ኃይል ለአምራች ኢንዱስትሪዎች የልብ ምታቸው የደም ስራቸው ነው ቢባል መቼም ማጋነን አይሆንም። የአምራች ኢንዱስትሪዎቹ ማደግ ደግሞ በቀጥታ ከሀገር ኢኮኖሚ እድገት ጋር ይያያዛል። ከዚህ አንጻር የኢትዮጵያ ኤሌክትሪክ አገልግሎት ድሬዳዋ ሪጅን ለከፍተኛ ኃይል ተጠቃሚ ደንበኞች ምን የተለየ ድጋፍ ያደርግ ይሆን? ቀጣዩ ጥንቅር ምላሽ አለው። መንግስቱ ስፍር አሰናድቶታል። አመሰግናለሁ። አቶ ዘይዳን በክሪ ይባላለሁ። የሃምፕላስት ማኑፋክቸሪንግ ፒኤልሲ ፕላንት ማኔጀር ነኝ። ማሽናችን በጣም ግዙፍና ዘመናዊ በመሆኑ ከፍተኛ የሆነ የኃይል ፍላጎት አለው። እንግዲህ ያንን የኃይል ፍላጎት ከመንግስት አቅርቦ እየተጠቀመ ነው ያለው። ስራችን በተቀላጠፈ መንገድ ለመስራት ኃይል ባልተቆራረጠና ፍላክቹዌት ባላደረገ መልኩ የኃይል አቅርቦት እኛ ጋር መቅረብ አለበት። በዚህ ላይ ያው ከመስሪያ ቤቱ ጋር በተደጋጋሚ ቅሬታችንና ችግሮቹን ባሉት መድረኮች እየተወያየን እናቀርብ ነበርና በዚሁ መልኩ በትብብር እየሰራን ያለ ነው በአሁኑ ሰዓት ማለት ነው። ስሜ ሰውነት አብቴ ይባላል። ድሬስቲል ፒኤልሲ የብረት ፋብሪካ ውስጥ የድርጅቱ ምክትል ስራ አስኪያጅ ነኝ። አሁን ኢትዮጵያ ውስጥ ካሉ የሄቪ ኢንዱስትሪዎች ውስጥ ትልቁ የመብራት ኮንሱም ከሚያደርጉት መሀል የብረት ፋብሪካ ነው። እኛም ዋናው እዚህ ድሬዳዋ ላይ ስንመጣ በቂ የሆነ የመብራት ኃይል እናገኛለን ብለን ወደ መብራት ኃይል ሄደናል። ጥሩ መስተንግዶ አግኝተናል። የተለያየ ፌዝ የተለያዩ አይነት የኃይል አቅርቦት አግኝተናል። በአገልግሎቱ በጣም ረክተናል። ቅድም እንደተናገርኩት ምንድነው የብረት ፋብሪካ ትልቁ መሰረቱ አንደኛው ኢነርጂ ነው። ኢነርጂ ደግሞ ከሚያገኛቸው አንዱ የመብራት ላይ ነው። ይሄ መብራት በማግኘታችን ፕሮዳክቲቪታችን እንደገና በካፓሲቲያችን ለመጠቀም ትልቅ አስተዋጽኦ አድርጎልናል። በፊት ከፍተኛ የሆነ የኃይል መቆራረጥ፣ ኃይል ፍላክቹዌት ማድረግ ማለት ከፍና ዝቅ ማለት ችግሮች ነበሩብን ማለት ነው። ይሄ ችግር ምርቶቻችን ከማስተጓጎል ጀምሮ ማሽኖቻችን እስከ ማቃጠል ድረስ የተለያዩ ችግሮች ዳርጎናልና በዚህ ጉዳይ ላይ በተደጋጋሚ ቅሬታዎችን እያቀረብን ነበር። እንግዲህ መስሪያ ቤቱም በሚያደርገው ሪፎርም በአሁኑ ሰዓት የተሻለ የኃይል አቅርቦትና ፍላክቹዌሽኑም ከሞላ ጎደል የተቀረፈበት ሁኔታ ነው ያለው። ኢቭን ችግሮች ሲከሰቱ የጋራ የዋትሳፕ ግሩፕ ስላለን ወዲያውኑ እኛ ጋር መብራት ሲቋረጥ ኢንፎርም እናደርጋለን። እነሱ ደግሞ ወዲያውኑ የጥገና ቲማቸውን አሰማርተው የኃይል አቅርቦቱ እንዲስተካከልና ችግሩ እንዲቀረፍ ያደርጋሉ። በአሁኑ ሰዓት የተሻለና ቀልጣፋ አሰራር ተጀምሯል። በዚህ ደግሞ ድርጅታችን ተጠቃሚ የሆነ ነው። በኃይል አቅርቦት ላይ የነበሩ ችግሮች በመሰረታዊነት እየቀረፈልን ነው ማለት ነው። ሁለት አይነት ኃይል አቆራረጥ ነው የምናየው። አንደኛው ፕላንድ የሆነ ኃይል የሚቋረጥበት ጊዜ አለ። በዛን ወቅት የኢትዮጵያ ኤሌክትሪክ ዩቲሊቲ ከ72 ሰዓት በፊት ያሳውቀናል። እኛም በዛው መሰረት ምርቶቻችን እናስተካክላለን። ሁለተኛ ደግሞ ድንገተኛ ወይ በዝናብ በተለያየ ምክንያት ሲቋረጥ ወዲያው ኢንፎርሜሽን አለ። ወዲያው አንደኛ ተደውሎ ይነገረናል። ሁለተኛ ደግሞ በዚህ በሪጅኑ በኩል ዋትስአፕ ግሩፕ አለ። እዛ ዋትስአፕ ግሩፕ ላይ የተለያዩ ተቋሞች አሉ፣ የመንግስት አካላት አሉ፣ በሚኒስተር ሌቭልም
በክልል መስተዳድሮችም እንዲሁም ደግሞ የኢንዱስትሪዎች ያሉበት የዋትስአፕ ግሩፕ አለ። እዛ ላይ ኮሚኒኬት እንደራረጋለን። ፈጣን የሆነ መልስ አለ። ቅዳሜም እሁድም በዓላቶችንም ወዲያው መልስ እናገኛለን እና ኃይል መቆራረጡ ላይ በሁለቱም ላይ በጣም መሻሻላል። በተለይ ላስት 4 ይርስ ለውጡ ከመጣ ወዲህ ስትራክቸር ከሆኑ በኋላ በጣም ቆንጆ የሆነ ሪስፖንስ እያገኘን ነው። በጣም ደስተኞች ነን በዚህ። የኢትዮጵያ ኤሌክትሪክ አገልግሎት የኤሌክትሪክ እንዳይቋረጥ የተለያዩ ስራዎችን ያከናውናል። የመልሶ ግንባታ ስራዎች፣ የጥልቅ ቅድመ መከላከል ኢንቴንሲቭ ፕሪቬንቲቭ ሜንቴናንስ ስራዎች ይከናወናል። መብራት እንዲጠፋ እንዲቋረጥ አያስፈልግም። ነገር ግን አስገዳጅ ሁኔታ ተፈጥሮ የሚቋረጥበት ሂደት ሲኖር ኢሚዲየትሊ የነሱ በዋትስአፕ ግሩፕ ላይ መኖር በሰከንዶች ውስጥ መብራት በሚቋረጥበት ሰዓት ላይ ወዲያው ሪአክት አድርገው ወዲያው ምላሽ የሚያገኙበት። ሁለተኛ የእጅ ስልክን በመጠቀም 8145 ከዚህ ሳይመጡ ቢሮ ላይ ብቻ 8145 ላይ በማስመዝገብ የሚያገኙት መረጃዎችን በመልቀቅ የሚያገኙት ኢንፎርሜሽን አለ፣ የጥገና ስራ አለ ማለት ነው። ስለዚህ ጥገናዎችን ስናከናውን ኢሚዲየት የሆነ ሪስፖንስ ለመስጠት ይሄ የተከፈተው ኢንዱስትሪ ዋትስአፕ ግሩፕ አስቻይ ሁኔታን ፈጥሮልናል ማለት ነው። እነሱም ምንም አይነት ነገር ሲሆን በሰከንዶች ውስጥ ታይፕ በማድረግ ያለባቸውን ችግር አንደር ቮልቴጅም ከሆነ ኦቨር ቮልቴጅም ከሆነ የፓወር ኳሊቲ ችግርም ከሆነ የፓወር ኢንተራክሽንም ከሆነ በዛ ላይ ሪአክት እያደረጉ አስፈላጊ የሆኑ መልእክቶችን በማሰራጨት አገዛንና ድጋፍን እንዲሁም ክትትል እያደረግን ያለ ነው ማለት ነው። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት እንግዲህ ኃይል አቅርቦትን በተመለከተ አንደኛ ይሄኛው አይፒዲሲ ግቢ ውስጥ ነው ያለነው እና ለብቻ ዴዲኬትድ ላይን አለን ለዚህ ግቢ ማለት ነው። እዚህ ግቢ ውስጥ ብዙ የተለያዩ ፋክተሪዎች አሉ። አንዱ እኛ ፋብሪካ ነው እና ለዚህ ዴዲኬትድ ላይን አለን። ሆኖም ግን ከሁርሶ ጀምሮ እስከዚህ ድረስ ፖሎቹ የእንጨት ፖል ስለነበሩ በኮንክሪት በአሁኑ ሰዓት ተቀይረዋል። አንዱ ትልቁ ችግር ይሄ ነው። ሁለተኛ እንግዲህ ያው በነፋስ በዝናብ በተለያዩ አይነት ምክንያቶች የመቋረጥ አይነት ችግሮች ሲኖርም ወደ አስቸኳይ ቲም ሄደው ችግሩን ይቀርፋል። በዚህ ጋር አሁን ያለው ለውጥ በጣም ከፍተኛ ስለሆነ ኦልሞስት አሁን የኤሌክትሪክ ችግራችን በመሰረታዊነት የተቀረፈበት ሁኔታ ነው ያለ ነው። መብራት ኃይል ራሱ በራሱ መንገድ የሚያደርጋቸው ጥገናዎች አሉ። ጥገና ሲያደርጉ ወይም እቃዎች መቀየር ሲፈልጉ ፕላንድ ኢንተርፕሽን ኖቲፋይ እኛ ያሳውቁናል። በዚህ መሰረት እኛም ዝግጅት እናደርጋለን። ከስንት ሰዓት እስከ ስንት ሰዓት በምን ጉዳይ እንደሚጠፋ በግልጽ በደብዳቤ ይገለጽልናል። ዝግጅት እናደርጋለን። የሰው ኃይላችንና ስራችንን በዛው መልኩ አስተካክለን እንሰራለን እና አሁን ያለው ሁኔታ በጣም ጥሩ ነው። እንግዲህ ተቋሙ ሪስትራክቸር ካደረገ በኋላ የኢአርፒ ሲስተም ኢምፕሊመንት አድርጓል እንደምታውቁትና ያ ሲስተም ዋናው ቤዝ ያደረገው ለደንበኞች ጥሩ አገልግሎት ለመስጠት ነው። በዚህ ምክንያት ፈጣን የሆኑ አገልግሎቶች እናገኛለን። ሲስተሞች አሉ፣ የሚላኩልን ቢሎች አሉ። ቢሎቹን ማየት እንችላለን እና የተፈጠሩት የሲስተሞቹ የተቋሙ በተለይ የድሬዳዋ ሪጅን ፈጣን የሆነ የደንበኛ እርካታ የሚሰጥ አገልግሎት እያገኘን ነው። በተፈጠረው ሲስተም መሰረት የስማርት ቆጣሪ በመምጣቱ ብዙ ጥቅም አምጥቷል። አንደኛው ቶሎ ቢሎቻችንን በወቅቱ ለመክፈል እንደገና ደግሞ ወዲያው ለማወቅ ረድቶናል። የሚከማቹም ወደ ኋላ የሚቀሩ የክፍያ ሁኔታዎች አይኖሩም። ኦንላይን ማየት እንችላለን እና ጥሩ አገልግሎት አግኝተናል ማለት ነው። እንግዲህ አሁን የትኛውም ኢንዱስትሪ በኮንፊደንስ ብትሄዱ ይሄ ዋትስአፕ ግሩፕ አክሰስ የማያደርግ ኢንዱስትሪ የለም። እዛ ላይ እንግዲህ አምራች ኢንዱስትሪው
የማይጠይቀው ጥያቄ የለም ከኃይል መቆራረጥ ጋር ብቻ አይደለም። ነገር ግን እኛ አስቀድመን የመልሶ ግንባታና የጥርቅ ቅድመ መከላከል ጥገና ስራ በመስራት ጥያቄዎች እንዳይነሱ የማድረግ ሁለተኛ ደግሞ ከአቅም በላይ በሆነ ምክንያት መስመር ሲቋረጥ ያን የተቋረጠውን መስመር ኢሚዲየትሊ ሪስቶር ለማድረግ ወይም ወደ ስራ ለመመለስ ደግሞ በፍጥነት በቅልጥፍናና 24 ሰዓት አገልግሎት የሚያገኙትን የስራ ስርዓት ዘርግተንላቸዋል። ይህንን ድሬዳዋ ውስጥ ባሉ 200 ኢንዱስትሪ ግሩፕ ተጠቃሚ ከሆኑ ደንበኞች ማረጋገጥ ትችላላችሁ። የሚታይ ነገር ስለሆነ ግሩፑ የሚመራው በተቋማችን ዋና ስራ አስፈጻሚ አስተዳዳሪው ክቡር ከንቲባና ካቢኔ አባላት ናቸው። እነዛ ካቢኔ አባላትም ጥያቄ የሚጠይቁት የትም ቦታ ላይ ሳይሳቀቁ ኢንዱስትሪዎች በፊት ለፊት የገጠማቸውን ችግር በግልጽ የሚያቀርቡበት እኛም እዛው ላይ የምንመለስበትና ኮንፎርሜሽን ደግሞ መሰራቱን እነሱም እያረጋገጡ የሚሄዱበት ሁኔታ ነው ያለው ማለት ነው። ስለዚህ ይህን ዋትስአፕ አክሰስ ይቀጥላል። ሌሎች ደግሞ የሚያመች ሁኔታ ሲገኙ ደግሞ ሌሎች ቴክኖሎጂዎችን በመዘርጋት አምራች ኢንዱስትሪውን የማምረት አቅም ከማሳደግ ጎን ለጎን እርካታውን ደግሞ ሜጀር የማድረግ ስራ በቀጣይ የምንሰራባቸው የትኩረት አቅጣጫዎቻችን ናቸው ማለት ነው። አሁን የኤሌክትሪክ ኃይል ያው ባለ ፓወር ልክ ነው የምትጠቀመው። እነሱም ከፓወር ስቴሽን ይወስዳሉ። ኤሌክትሪክ ደግሞ ራሳቸው ያመርታሉ። ሁለቱም ስላለ ማለት ነው ኤሌክትሪክ ፓወር እና ዩቲሊቲ ስላለ ሁለቱ ናቸውና ሁለቱም በጋራ እንገመግማለን። ትልልቅ መስመሮች ሲፈለጉ እዚህ ካሉት ከፓወር ጋራ ቁጭ ብለን እናያለን። ሌላው ደግሞ ከዩቲሊቲ ጋራ ምን ገመግማቸው ነገሮች ናቸው። ዞሮ ዞሮ አሁን ገጠር አካባቢ ላይም ጥያቄዎች አሉ። ያንን ጥያቄ ለመመለስም እነሱም ዝግጅት የጨረሱበትና ሌላው ግምት የተሰራበት ሁኔታ ነው ያለው። ስለዚህ ፎሎውን ጠብቆ ኦልሞስት ስራ ካልተሰራ ነው የምትገመግመው። እኛ ስራው ደግሞ ኤቭሪዴይ ስለምንገናኝ እየተገናኘ ስብሰባ ማድረግ ልማድ ካልሆነ በስተቀር በተገናኘን ቁጥር ሁሌ ስለ ኤሌክትሪክ ስለ አለው ሁኔታ እየተጠያየቅን ስለሆነ እሱ ሪፖርት ላይ ብቻ ነው። ሪፖርታቸውን በምክር ቤት ያቀርባሉ። ሪፖርት ይገመገማል። ከዛ ውጪ ደግሞ ከኔ ጋራ የሚገናኙት ዴይሊ ችግር ሲፈጥር ወዲያውኑ ነው ኦን ዘ ስፖት ሆነን የምናወራው እንጂ እንደሌላው ነገሩ ተበላሽተው ከቆየ በኋላ ለግምገማ ይሄ ለምን ተደረገ ተብሎ ምናይበት አይደለም። ቤተሰብ ከሆነ ችግር ካለ ወዲያውኑ ትደዋወላለ፣ ሶልቭ ይደረጋል። ስለዚህ የግምገማ መድረክ ጠብቀን የምናደርገው ነገር ስላልሆነ ኤቭሪ ዴይ ኮኔክሽናችን ጥሩ ስለሆነ በዛ ነው የምናስበው። እንግዲህ ተቋማችን ለከፍተኛ ኃይል ተጠቃሚ ደንበኞች ከሰጠው ትኩረት ዋነኛው አምራች ዘርፍ ላይ ያለውን ማነቆ በከፍተኛ ትኩረት በመፍታት የማምረት አቅምን ማሳደግ እንዲሁም ደግሞ ያልተቆራረጠ ኤሌክትሪክ ኃይል ለደንበኛ ማድረስ ነው። እንግዲህ በድሬዳዋ አስተዳደር ላይ ከሚገኙ ከ200 በላይ ፋብሪካዎች ወይም ኢንዱስትሪዎች በከፍተኛ ደረጃ ወይም በመጀመሪያው ደረጃዎች የሚቀመጠው ይሄ አንዱ ድሬ ስቲል የሚባለው የብረታ ብረት ፋብሪካ በዋነኝነት ነው የሚጠቀሰው። እነዚህንና አጠቃላይ 200 ኢንዱስትሪዎች ውስጥ የኃይል አቅርቦት አስተማማኝነትን ከማረጋገጥ አንጻርና የኤሌክትሪክ ተደራሽነትን ከማስፋት አንጻር ተቋማችን እንግዲህ በርካታ ስራዎች ሲያከናውን የቆየበት ሁኔታ ነው የነበረውና አምራች ኢንዱስትሪውን ከማስተናገድ ጀምሮ የዋትስአፕ ግሩፕ በማህበራዊ ሚዲያ ላይ የኤሌክትሪክ ኃይል መቋረጥ በድንገተኛም እንዲሁም በታቀደ መልኩ ሲቋረጥ የማሳወቅ ከ72 ሰዓት በፊት እንዲሁም በድንገተኛ ብላክአውት በሚሆንበት ሰዓት ላይ የማሳወቅ ስራዎች ሲከናወን እንደቆየ ይታወቃል። ከዚህ በተጨማሪም እንግዲህ አምራች ኢንዱስትሪ ላይ ያለውን ማነቆ የኪ ከስተመር ፎረም በማዘጋጀት በአመት 2 ሰብስበን በአመት 4 ደግሞ ኦን ሳይት ሱፐርቪዥን በማከናወን ምን እናግዛችሁ፣ ምን እንረዳችሁ፣ ከኛ ከአገልግሎት አሰጣጣችሁ ምን ይመስላል የሚለውን ነገር የመቃኘት የመቀበልና በአጭር ጊዜ በመካከለኛና በረጅም ጊዜ ጥያቄዎቻችሁን የመፍታት ስራዎች ስናከናውን ነው የቆየ ነው ማለት ነው። አይ ቲንክ ከዚህ ጋር ተያይዞ አንድ ማንሳት የምፈልገው ነገር አለ።
አሁን የኢትዮጵያ ኤሌክትሪክ ዩቲሊቲ የመቶ ቀን እቅድ ብሎ በሁለት ዘርፍ ከሄደባቸው አንዱ ኃይል እንዳይቆራረጥ አንዱ እየሰራበት ካለው የመሰረተ ዝርጋታ ወይ ፓወር ትራንስሚሽን ላይን ላይ ብዙ ነገሮች እየሰራ ነው። ለምሳሌ አሁን የኛንም እንደምታዩት የሚመጣው በፖል ነው። ፖሉ ግን በኮንክሪት ፖል ነው። ስለዚህ የቶሎ የመበላሸቱ ጥሩ የቀነሰ ነውና የፓወር ትራንስሚሽን ላይ በጣም ቆንጆ የሆነ ዝርጋታ አሉ። ጥሩ መሀንዲሶች አሉ የሚያማክሩን ከኛ ኢንጂነሮች ጋር ተባብረው የሚሰሩትና አሁን ያለው የፓወር ትራንስሚሽን ላይ በጣም ቆንጆ ነው፣ ዘመናዊ ነው። አው ክፍያውም ያው ያሳውቁናል በጊዜ። አሁን ባሉት ዘመናዊ የክፍያ ሲስተሞች ክፍያችንን እንከፍላለን። አንደኛ ስራችንንም ያቀልልናል፣ ጊዜ ይቆጥባል። እኛም በእቅድ ስለምንመራ የሚመጡትንም የወርሃዊ ክፍያዎች በጊዜው የምንከፍልበት ዘመናዊ አሰራር ስላለ በዚህ መልኩ አሁን ችግር የለብንም። ከነዚህ እንግዲህ ፋብሪካዎች መካከል ድሬስቲል የሚባለው ፋብሪካ አንደኛና ዋነኛው ነው። ለዚህ ኢንዱስትሪ ፋብሪካ አሁን ላይ እየተጠቀመ ያለው እንግዲህ ከዋርሴላ ሰብስቴሽን 1 ኪሎ ሜትር መስመር አካባቢ በመዘርጋት በሁለት ሪንግ ሜን ዩኒት አርኤምኦ እየሰጠ ነው ያለው 24 ሜጋዋት የኤሌክትሪክ ኃይል በከፍተኛ ደረጃ ከሚጠቀሙት ውስጥ በዋነኝነት የሚጠቀስ ነው። እንግዲህ አስተማማኝ የሆነ ኤሌክትሪክ ኃይል አቅርቦት እንዲኖር ደግሞ በተቋም የተዘረጉ መስመሮች፣ የተቀመጡ አርኤምኦዎች ስታንዳርዳቸውን ጠብቆ ከመዘርጋት አንጻር እንዲሁም ደግሞ በሲስተም ታግዘን ኢንስፔክሽን እና ፕሪቬንቲቭ ሜንቴናንስ ስራዎችን በማከናወን አስተማማኝ የሆነ የኤሌክትሪክ ኃይል አቅርቦት እንዲኖሩ ማስቻል ችለናል። በዋትስአፕም ላይ ደግሞ ከሚጠቀሙት በዋነኝነት ይህ ፋብሪካ ነው አክሰስ ያደርጋሉ። ያንን አክሰስ በማድረግ ደግሞ የተለያዩ ኢንፎርሜሽኖችን፣ መረጃዎችን የምንለዋወጥበት የአሰራር ስርዓት ተዘርግቷል ማለት ነው። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት እሱ ግድ ነው። አሁን ያው ከዚህም ወደ ጅቡቲ መሄድ መስመርም አለ። አሁን የበፊቱ ፖሎች እንጨት አለ፣ የዱሮም የብረትም አለ። አሁን ግን በኮንክሪት የመቀየር ጉዳይና አብዛኛው ረጅም እድሜ ይኖረዋል ከአክሲደንት ጋርም ተያይዞ እነዚህንም ያው እኛም አስፈላጊው አንዳንድ ፋብሪካዎች ያለ ጊዜ ለማቅረብም ሲንገራገጭ በመነጋገር እንዲያቀርቡ የማድረግ ጉዳይ ነው። ኦልሞስት በተሻለ መጠን ግን በቀጣይ እኔ ማሰብ ያለብን ኤሌክትሪክም ያው የራሱ ኮንክሪት ማምረት መቻል አለበት ብዬ ነው ማስቀምጠው። ለወደፊት ሁሌ እስከ መቼ ነው የሚገዛው? አሁን ያለው ነገር ላይ ግለሰቦች በፈለጉበት ሰዓት ላይ የውጭ ምንዛሬ እያለ ዛሬ 7000 የሚሸጥልን ፖል ከአንድ ወር ከሁለት ወር በኋላ 15000 የሚልበት ሁኔታ ነው ያለው። ኤሌክትሪክ ደግሞ የሚቋረጥ ነገር አይደለም። ስለዚህ እሱም ፓርትነሩን ሌላ ብራንች አድርጎ ከውጭ ማቴሪያል አስገብቶ በሚፈልገው ልክ በራሱ ጥራት ቢሰራ ነገ ጥርጣሬም የለውም ለረጅም ጊዜ ሊያገለግለው ይችላልና የራሳቸውን ቢከፍቱ የተሻለ ነው የሚል ነገር አለኝ። እንግዲህ ለእንደዚህ አይነት ኢንዱስትሪዎች የኃይል አቅርቦት የደም ስር ነው። እነዚህን ሁሉ ስራዎች ማሽኖች የሚያንቀሳቅሰው ሙሉ በሙሉ የምንጠቀመው የኤሌክትሪክ ኃይል ነው። ኤሌክትሪክ ኃይል አስተማማኝ ካልሆነ ስራችን ሙሉ በሙሉ ይስተካከላል እና አሰራራቸውን ማሻሻላቸው፣ አቅርቦታቸውን ማሻሻላቸው ለኛ ውጤታማነትና ለእቅዳችን ስኬት የስር መሰረት ነው ማለት ነው። ያለ መብራት ኃይል አቅርቦት የኛ ካምፓኒ ውጤት ምንም ውጤታማ መሆን አይቻልም። ስለዚህ አሁን የጀመሩት የሪፎርም ስራ ብዙ ጊዜ እናቀርባቸው የነበሩትን ቅሬታዎች በመሰረታዊነት ይፈታል። በመጀመሪያ የድሬዳዋ ያለው ሪጅን ማመስገን እንፈልጋለን። ከኃላፊው ጀምሮ ምክትል ኃላፊዎች ጥሩ አገልግሎት እየሰጡን ነው።
በተለይ ደግሞ ለኢንዱስትሪዎች ፎከስ አድርገው የዚህ ዋትስአፕ ግሩፕ መፍጠራቸውና ቶሎ ኦንላይን ያሉት ችግሮቻችን እያዩ ፈጣን የሆነ ምላሽ በመስጠታቸው ማመስገን እንወዳለን። በዚሁ እንዲቀጥሉ ማሳሰብ ፈልገው። ሁለተኛ ደግሞ አሁን ካለው ደግሞ የተለያየ አይነት ሲስተሞች እያመጡ የደንበኛውን እርካታ ከደንበኞች እየወረዱ ኢንፎርሜሽን እየሰበሰቡ የደንበኛውን እርካታ በዚሁ እንዲቀጥሉ መግለጽ እወዳለሁ። ከፋና ሚዲያ ኮርፖሬሽን አውደ ኤሌክትሪክ ነው እያዳመጣችሁ የምትገኙት። እንቀጥላለን። ክቡራን አድማጮቻችን፣ አሁንም ከዚሁ ጉዳይ አልወጣንም። የኢትዮጵያ ኤሌክትሪክ አገልግሎት ድሬዳዋ ሪጅን ቁልፍ ደንበኞቼ ናቸው ብሎ በተለየ ድጋፍ ከሚያደርግላቸው ከፍተኛ ኃይል ተጠቃሚ ደንበኞቹ መካከል በአፍሪካ ነጻ የንግድ ቀጠና የተሰማሩ ተቋማት ናቸው። ለመሆኑ በዚህ ቀጠና በተለየ የሚደረግ የኃይል አቅርቦት ድጋፍ ጠቀሜታው እንዴት ያለ ይሆን? በቀጣዩ ቅንብር ብታውቁት ብለናል። ስሜ አህመድ ረሺድ ይባላል። የድሬዳዋ ነጻ ንግድ ቀጠና ዋና ስራ አስኪያጅ ነኝ። የድሬዳዋ ነጻ ንግድ ቀጠና ሲቋቋም ለባለ ሀብት ከሁሉም ሀገር በተለየ መልኩ ለባለ ሀብት የሚያስፈልጉትን ኢንፍራስትራክቸር በሙሉ አሟልቶ ዝግጅቱን አጠናቆ ባለ ሀብት ምንም ሳይቸገር ኢንተርምስ ኦፍ ኢንፍራስትራክቸር ከኤሌክትሪክ ጋር የተገናኘ ከውሃ ጋር የተገናኘ ቴሌኮም ጋር የተገናኘ በጣም ደረጃውን በጠበቀ ዘመናዊ መሳሪያዎች የተዘረጋ ኢንዱስትሪ ስለሆነ ዝግጅታችን አጠናቀን በዚህ ደረጃ ዝግጁ የሆነ ኢንቨስትመንት አማራጮችን ሊስብ የሚችል ተቋም ስለሆነ ባለሀብቶች በቀላሉ ወደ ስራቸው መግባት ይችላሉ ማለት ነው። እንግዲህ እንደ ሀገር ኢንቨስትመንት ስንስብ የኢንቨስትመንት መሰረተ ልማቶች አሉም ብለን እንደ ፕሮሞሽን የምንጠቀምበት የኤሌክትሪክ ዘርፍ ነው። ስለዚህ ይህ የኤሌክትሪክ ዘርፍ ማኑፋክቸሮቹ በሚፈልጉት ልክ ፓወሩ እየቀረበለት ወደ ስራ እያስገባል ነው የምንገኘው። እስካሁን ባለው ሂደት ወደ 6 የሚጠጉ በማኑፋክቸሪንግ ዘርፍ የተሰማሩ ባለሀብቶችን ተቀብለናል። በነጻ ንግድ ቀጠና ደግሞ ያው ከማኑፋክቸሪንግ ጋር ብዙም ተያያዥነት የለውም፣ ከትሬድ ጋር ነው። እነዛም 56 ባለሀብቶችን ተቀብለን ወደ ስራ አስገብተናል። እነዚህ ባለሀብቶች በሙሉ ወደ ስራ ሲገቡ ምርታቸውን ለማምረት ይዞ የመጡትን ኢንቨስትመንት ለማስፋፋት ትልቁ ድርሻ የሚይዘው የኤሌክትሪክ አቅርቦት ነው። ይህንን የኤሌክትሪክ አቅርቦት ከመግቢያ ጀምሮ እስከ አገልግሎት አሰጣጥ ያለውን ሂደት በጣም በተቀናጀ በተናበበ ከተቋሙ ጋር የኢትዮጵያ ኤሌክትሪክ አገልግሎት እና የኢትዮጵያ ፓወር አቅርቦት ከሁለቱም ጋር በመገናኘት ስራዎች እየተሰሩ ነው። እንደ ድሬዳዋ ነጻ ንግድ ቀጠና በፌዝ 1 20 ሜጋዋት የሚሆን ኤሌክትሪክ ማስገባት ችለናል። ይህ 20 ሜጋዋት እንግዲህ መሰረተ ልማቱ ተሟልቶ ከገባ በኋላ ትልቁ ስራ አገልግሎትን እንዲያገኙ ሰርቪሱን በተፈለገው ልክ ምርቱም በተፈለገው ልክ እንዲመርትና ሀገራዊ ፋይዳ እንዲኖረው በርካታ የክትትልና የድጋፍ ስራዎች በኢትዮጵያ ኤሌክትሪክ አገልግሎት እየተሰራ ይገኛል። እነዚህ 6 ማኑፋክቸሪዎች በተለያዩ ዘርፍ የተሰማሩ በጣም ግዙፍ ኢንቨስትመንት ይዘው የመጡ ናቸው። የ1 ደቂቃ የኃይል ማቆራረጥ ትልቅ ክሳራ ውስጥ ነው የሚያስገባው። ክሳራ ውስጥ ብቻ አይደለም፣ ቀጣይ የሚመጡ ኢንቨስትመንቶችን ወደ ኋላ ይመልሳሉ። እዚህ በጥንቃቄ በጣም መያዝ ያለበት ሴክተር እንደመሆኑ የኤሌክትሪክ አገልግሎት ተቋም በእኛ ተቋም በአንድ መስኮት አገልግሎት ውስጥ ሆኖ ይህንን ስራ የሚከታተሉ የሰው ኃይል መደብ ችሏል ማለት ነው። ይህ የሰው ኃይል ቁጥራቸው ከ20 በላይ የሆኑ የሰው ኃይሎችን በሶስቱም ሽፍት 24 7ቱንም ቀን እዚህ ሆኖ እሁድን ጨምሮ አንዳንዱ ተቋም እሁድንም ጨምሮ ስለሚሰራ የማታ ሽፍት የቀን ሽፍት ሳይባል 24 ሰዓት 7ቱንም ቀን እዚህ ሆኖ አገልግሎት በጥሩ ሁኔታ በመስጠት ላይ ይገኛል። እንግዲህ አገልግሎት ስንሰጥ አገልግሎትን እዚህ ገብቶ በሰው ኃይል ደረጃ እየሰጠ ያለውን ብቻ አይደለም፣ ከተቋም አመራሮች ጋር የግንኙነት አግባባችን በ3 መንገድ ፈጥረን ስራውን በክትትል እየተሰራ የሚገኝበት አግባብ ነው ያለው። አንደኛው
ዋትስአፕ የምንገናኝበትም ፕላትፎርም መፍጠር ተችሏል። ይሄ ፕላትፎርም የበላይ አመራር የዲስትሪክት ኃላፊዎች ያሉበት ቀጥታ ባለሀብቶቹም የሚሳተፉበት እኛም የምንሳተፍበት ፕላትፎርም ነው። በዚህ ፕላትፎርም ላይ ኤኒ ኤሌክትሪክን የተገናኘ ነገር በሙሉ እዛ ላይ ድሮፕ በማድረግ ሜሴጆችን ተከትሎ ወደ አሁኑ ፈጣን የሆነ ምላሽ በመስጠት ተቋማቶቹ እየታገዙ ነው ያሉት። እነሱ የሚሰጡትን አገልግሎት ብቻ አይደለም እንግዲህ የሚያስተዳድሩት እስከ ትራንስፎርመር ድረስ ያለውን ነው የኤሌክትሪክ አገልግሎት። በእኛም ደረጃ የኢንጂነሪንግ ቲም አለን። ተቋማቶቹም እነዚህ ማኑፋክቸሪንግ ላይ የተሰማሩ ባለሀብቶችም የራሳቸው ኤሌክትሪክ ኢንጂነሪንግ ቲሞች አላቸው። ስራዎቹ ሁሉም የኔ ድርሻ እዚህ ድረስ ነው ተብሎ የተገደበ ስራ አይደለም። እዚህ ግቢ ያለን ከእነሱም ስራ በላይ አልፎ ሌላ መታገዝ ያለበትን የጥገናም አገልግሎት ሲያስፈልጋቸው በእውቀት በመሳሪያ በሰው ኃይል እየደገፉ የተሳለጠ ምንም አይነት ኃይል ሳይቆራረጥ ባለሀብቱ ክሳራ ላይ ሳይገባ እየተሰራ ይገኛል ማለት ነው። በእኛ ግቢ አጠቃላይ በዚህ ዞን ውስጥ ኤሌክትሪክን በተመለከተ ፓወር ኢንተራፕሽን ወደ ዜሮ ማውረድ የተቻለበት ሂደት አለ። በቴክኖሎጂ በተደገፈ በሰው ኃይል በተደገፈ እንዲሁም ሊነሱ የሚችሉ ፓወር ኢንተራፕሽንን ብዙ ፋክተሮች አሉት ለፓወር ኢንተራፕሽን። ያንን እንዳይከሰት ቅድመ መከላከል በመውሰድ ኦልሞስት ወደ ዜሮ ወርዶ ባለሀብቱ ምንም አይነት የፓወር መቆራረጥ ሳይኖርበት እየሰራ ይገኛል ማለት ነው። ይሄ እንደ ከተማ አጠቃላይ ብላክአውት መስመር ላይ ካልተፈጠረ በስተቀር አሁን ባለን በደረስንበት ደረጃ ዜሮ ፓወር ኢንተራፕሽን ነው ያለን ማለት ነው። ክቡራን አድማጮቻችን የዕለቱ የአውደ ኤሌክትሪክ ፕሮግራማችን እስካሁን ያደመጣችሁት ነበር። ስላዳመጣችሁን አብራችሁንም ስለቆያችሁ እናመሰግናለን። በቀጣይ በሌላ መሰናዶ እንጠብቃችኋለን። እኔ ትህትና ካሳሁን ነበርኩ። ሰናይ ጊዜ። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀ ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን